ሰላም ጤና ይስጥልን። ሐኪም መልኬ ነኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ብዙ እህቶቻችን ያው ለማዲያት ጥያቄ ትጠይቁኛላችሁ። እንዲሁም በማዲያት ሳይሆን በፀሐይ ሳቢያ በብርድም ፊታችሁ ለተጎረጎረ ወይም ፊታችሁ ለተጎዳ የሱን መድኃኒት ነው ይዤላችሁ የመጣሁት ማለት ነው። በደንብ አዳምጡት፣ ተጠቀሙት። ውጤቱ ለእናንተ ተዋለሁ። አንደኛ ዱባ የውስጥ ያለው ስጋው ላይ ቆዳው ሳይሆን ውስጥ ያለው ስጋው ፍሬው ወጥቶ ስጋው እሱን በስነ ስርዓት መለጥለጥ ወይም በተለያየ ሙቀጫ መውቀጥ ማለት ያ ማለት በደንብ ማውቃት ማለት ነው። ያን ውስጥ የወጣውን የተቦካውን የዱባ ውስጥ ያለው ስጋውን እሱን መቅባት፣ ፊትን በደንብ መቅባት። ይሄ ማለት ፀሐይ ሳቢያ ለተጎረጎረም ለማዲያት በደንብ ይጠቀሙት። የፊቶን ውበት ገጽታ በስነ ስርዓቱ በደንብ ነው የሚያመጣው። የተሞከረ መድኃኒት ነው፣ ሞክሩት ዱባ። ሁለተኛ ሾርባ እንዲሁ በፀሐይ ለተጎዳ ፊት፣ በፀሐይ ሳቢያ ለተጎዳ ፊትና ለሚዥጎረጎር ቆዳ ለማዲያት ነው። ሁለተኛ ሾርባ የሾርባን ቅጠል ጭማቂ መቅባት፣ ፊትን ተቀብቶ ለ3 ሰዓት ለ4 ሰዓት መቆየት፣ ከዛ በሙቋ መታጠብ። የፊትዎን ገጽታ በስነ ስርዓቱ በደንብ ነው የሚያመጣው፣ ጥርት ነው የሚያደርገው። ይህ በተለያየ ኮስሞቲክስ የተጎዳ ፊትን ይጨምራል። በተለያየ ኮስሞቲክስ የተጎዳ ፊት ይሄ በትንሹ ፀሐይ የሚጠቋቁረው እሱ በደንብ ይስተካከላል፣ ገጽታውን በደንብ ያመጣል። ጥርት ያለ ፊትም ነው የሚያደርገው። ከኮስሞቲክስ ከምትቀቡት በላይ ውበት ነው የሚያመጣው። ሶስተኛ ድንች የተቀቀለበትን ውሃ በሱ ውሃ መታጠብ። ከፊቶት ላይ አላስፈላጊ የተቀመጠ ቆሻሻ ወይም ተሸበረበረ ቆዳ እንደ ማዲያት በፀሐይ ሳቢያ ለጠቆረ በተለያየ መልኩ ፊቶት ላይ አላስፈላጊ ለተቀመጠ ቆሻሻ በደንብ ያጸደዋል ማለት ነው። አስተማማኝ መድኃኒት ነው። ሶስቱን በደንብ ተጠቀሙት። እደግመዋለሁ። አንደኛ በዱባ ውስጥ ስጋውን እሱን በስነ ስርዓት አውጥቶ መጨቅጨቅ ወይም ማቡካት፣ ያን ፊት ላይ መቀባት በስነ ስርዓቱ ውበትዎትን ያመጣዋል ማለት ነው። ምናልባት ከወፈረ የዱባው በደንብ አልቀጥን ካለ ወተት ቢጨመርበትም ችግር የለውም። ወተት ከጠፋ በማር አድርገው ቢቀቡትም ችግር የለውም። ፊቶት ላይ ያለ ቆሻሻ በስነ ስርዓቱ ነው የሚያነሳው። ሁለተኛ የሾርባ ቅጠል ጭማቂ ነው ያለው። የሾርባ ቅጠል ጭማቂም እሱንም እንደዛው መቀባት ነው። ለ3 ሰዓት ለ4 ሰዓት ይቆይ። ምንም የጎንዮሽ ጉዳት የለውም። እንደዛው በሙቋ መታጠብ ነው። የፊቶት ገጽታ በስነ ስርዓቱ ይመለሳል። የተጎዳው ሰውነትም የተጎዳው ፊትም የሳሳው ፊትም ይመለሳል ማለት ነው። ሶስተኛ የድንች የተቀቀለበትን ውሃ በሷ መታጠብ ነው። የፊቶት ገጽታ በደንብ ይመጣል፣ ቅርጹን ይዛል፣ ይለሰልሳል። አላስፈላጊ የተቀመጡ ቆሻሻዎችም ይነሳሉ፣ ይጸዳል። ይሄ የተፈጥሮ ኮስሞቲክስ ነው። ተጠቀሙት። ውጤቱን ለእናንተ ልተው። አመሰግናለሁ። ፎሎ ሼር እያደረጋችሁ